ሰላምና ክብር ለእናንተ ይሁን። እንኳን ወደ ፖለቲካሊ ሙስሊማ ቻናል በሰላም መጣችሁ። የሰው ልጅ በምድር ላይ የሚኖርበት ትልቁ ሚስጥር ምንድን ነው? የራስን ቁሳዊ ስኬት ማሳደድ ወይስ የሌሎችን ሕይወት በብርሃን መሙላት? በእስልምና አስተምሮ ውስጥ የሰው ልጅ ልዕልና የሚለካው በስልጣኑ ወይም በሀብቱ ሳይሆን ለሌሎች በሚሰጠው እውነተኛ ዋጋ እና ማህበራዊ አገልግሎቱ ነው። ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ በላጩ ለሰዎች የበለጠ ጠቃሚ የሆነው ነው ሲሉ ያስተማሩ መለኮታዊ እውነት የታሪክ ሰነድ ብቻ ሳይሆን በየዘመናቱ የሚገለጥ ሕያው የህይወት መንገድ ነው። ዛሬ ይዤላችሁ የቀረብኩት ታሪክ በቱርክ ኢስታንቡል ባህር ስራ እያበራች ያለች የአንዲት እህታችን አርአያነት ነው። ለብዙዎች ተስፋና ምሳሌ የሆነችው እህት አሚና ሲራጅ ቱርክንም የምትቆጥራት ከቤቷ ሰፈር እንደቀየረች ያህል እንጂ በሰው ሀገር እንደምትኖር አይደለም። እንዲያውም በቱርክ መኖር ከመዶዳ የተነሳ ሁለተኛ ቤቴ ናት በማለት ቱርክን ታሞካሸታለች። እንደሚታወቀው በአሁኑ ወቅት ቱርክ በዓለም አቀፍ ደረጃ በዘመናዊ የሕክምና አገልግሎት ማዕከልነቷ ይታወቃል። በዚህ ምክንያት በርካታ ኢትዮጵያውያን ለተወሳሰቡ የሕክምና ጉዳዮች ተስፋቸውን ሰንቀው ወደ ኢስታንቡል ያመራሉ። ነገር ግን ለአንዳንዶቹ የሀገር ባዕድነት፣ የቋንቋ እጥረትና የስነ ልቦና ጫናና የገንዘብ እጥረት ሲደራረብባቸው ያስቡት የሕክምና ጉዞ ወደ ከባድ የስነ ልቦናና የማህበራዊ ጭነቶች ማዕበል ይቀየራል። በዚህ ሁሉ ጨለማና ውጥረት ውስጥ ነው የአሚና ሲራጅ ስም እንደ ብርሃን የሚበራው። አሚና ለሕክምና የሚመጡ ወገኖችን ያርፉበት ቦታ ድረስ በአካል በመሄድና በመጎብኘት ምንም አይነት የሃይማኖትም ሆነ የብሔር ልዩነት ሳታደርግ ቀን ከሌሊት በቅንነት ታገለግላቸዋለች። ከዚህም ባለፈ የታካሚዎችንና የአስታማሚዎችን ስነ ልቦና የጥንካሬ በመገንባት የገንዘብ እጥረት ሲያጋጥማቸው የቻለችው በመስጠት እንደዚሁም ማህበረሰቡን በማስተባበር ሁልጊዜ በግንባር ቀደምትነት ትቆማለች። ከዚህም አልፎ አሳዛኝ የሞት አደጋዎች እንኳን ሲደርሱ ሟች ቤተሰቦችና ሀዘንተኞችን በማጽናናትና ከጎናቸው በመቆም ሁልጊዜም በስፍራው ትገኛለች። ይህ ድጋፏ ለታካሚዎች ብቻ የተገደበ አይደለም። በቱርክ ለሚማሩ ተማሪዎችና ለሚሰሩ ወገኖቿ አሚና ከሀገራቸው ውጭ ያገኛት እውነተኛ እህት፣ እናትና አክስታቸው ናት። ቤቷ ለሁሉም ሁልጊዜ ክፍት የሆነ የማዕድና የመንፈስ ማረፊያ ነው። የብዙዎችን ህልም የምትደግፍና የምታበረታ የቁርጥ ቀን አለኝታቸውም ናት። አሚና ሲራጅ እያከናወነች ያለችው ተግባር ተራ የበጎ አድራጎት ስራ ብቻ አይደለም። ይልቁንም የሰው ልጅ ሰብአዊ ክብር የመጠበቅ ማህበራዊ ፍትህን የማረጋገጥና የኢስላማዊ ማህበራዊ ኃላፊነት ሕያው ማሳያ ነው። እሷ ለሌሎች ስትኖር የራሷ ህይወት ትርጉም እንደሚያገኝ በጽኑ የተረዳች ሙስሊም ሴት ናት። አንዳንዶች ፖለቲካ ከላይ ባሉ ባለስልጣናትና በፓርላማ ወንበሮች ብቻ የሚካሄድ ውይይት አድርገው ያስባሉ። ነገር ግን በፖለቲካል ሳይንስ አባባል እውነተኛና ዘላቂው የፖለቲካ ተሳትፎ የሚጀምረው ከታችኛው የማህበረሰብ እርከን ወይም ግራስሩት ፖለቲካል ፓርቲሲፔሽን ከሚባለው እንቅስቃሴ ነው። አሚና ሲራጅ በቱርክ የሚገኘው የኢትዮጵያ ማህበረሰብ ማህበርና የኢትዮጵያ ኤምባሲ ለሀገራዊ ልማት፣ ለዲፕሎማሲያዊ ጥሪዎች ወይም ለበጎ አድራጎት እንቅስቃሴዎች ጥሪ ሲያደርጉ ሁልጊዜም የፊት መስመር ተሰላፊ ናት። እሷ በግሏ ከመሳተፍ ባለፈ በዙሪያ ያሉትን ቤተሰቦቿን፣ ተማሪዎችን፣ ዲያስፖራዎችን እና ወጣቶችን በማሳመንና በማንቃት በማስተባበር የሀገራዊ ኃላፊነት አካል እንዲሆኑ ታደርጋለች። ይህ የአሚና ሲራጅ በጎ አስተዋጽኦ ኢስላማዊ ማህበራዊ ኃላፊነት እንዴት ወደ ህዝባዊና ሀገራዊ የፖለቲካ ተሳትፎ እንደሚቀየር ነው። በሰው ሀገር ላይ ሆኖ ማህበረሰብን ማቀናጀት፣ ድልድይ መሆንና ለሀገር ኃይለኝታ መሆን እውነተኛ አመራርነትንና ማህበራዊ ብስለትን ይጠይቅ። ውድ የፖለቲካሊ ሙስሊማ ቤተሰቦች ከአሚና ሲራጅ ህይወትና በጎ አስተዋጽኦ የምንረዳቸው 4 ዋና ትምህርቶች የሚከተሉት ናቸው። አንደኛ፣ እስልምና የተግባር ሃይማኖት ነው። ሃይማኖት በስብከቶችና በቃላት ብቻ ሳይሆን ሰዎችን በመርዳትና ለሌሎች በመኖር የሚገለጽ ሕያው እሴት ነው። ሁለተኛ፣ የሴቶች የማህበረሰብ አመራርነት። ሙስሊም ሴቶች በቤት ውስጥ በሚሰጥ እንክብካቤ ብቻ ሳይወሰኑ በማህበረሰብ ግንባታና በህዝባዊ እንቅስቃሴዎች ላይ ጉልህ ሚና መጫወት እንደሚችሉ ማሳያ ነው። ሶስተኛ፣ መንፈስን ማደስ። የራስን ጊዜና ሀብት ለወገን መስዋዕት በማድረግ የውስጥ ሰላምንና የመንፈስ ልዕልና መጎናጸፍ እንደሚቻል ያሳያል። አራተኛ፣ ከታችኛው እርከን የሚነሳ ሀገራዊ ፍቅር። ከሀገር ቆም ቢሆን ማህበረሰብን አስተባብሮ ለሀገር ልማትና ለወገን መሆን እንደሚቻል ማረጋገጫ ነው። ለእህታችን አሚና ሲራጅ አላህ መልካም ሰው ይቀበላት፣ እድሜዋንና ጤናዋን እንዲሰጣት ትልቅ ምኞታችን ነው።
መልእክቱ ከተመቻችሁ ለሌሎች እንዲደርስ ላይክና ሼር ማድረጋችሁን እንዳትረሱ። ሀሳባችሁን በኮሜንት ላይ አጋሩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ወዳጅ ሁኑ። ይህ ፖለቲካሊ ሙስሊማ ነው። እኔ ዘቢባ ሐሰን ሙሐመድ ነበር። ሰላም።